በስመ አብ ወወልድ ወመንፈስ ቅዱስ ስም አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ሁላችሁም በአገር ውስጥም ያላችሁ በአገር ውጭም ያላችሁ ሁላችሁ እንደምን አላችሁ? አሜን። እግዚአብሔር አምላካችን ስሙ ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን። እንግዲህ እንደሚታወቀው በዚህ ፔጃችን ውስጥ በየዕለቱ አንዳንድ የእግዚአብሔርን ቃል እንነጋገራለን፣ ታሪኮችን እንማማራለን ማለት ነው። ለዚህም ያግዘን ዘንድ ደግሞ ሁላችሁም ክርስቲያን የሆናችሁ በልዑል እግዚአብሔር ስም የምንጠይቃችሁ ነገር ቢኖር ሰብስክራይብ፣ ላይክ ታረጉና ታግዙን ዘንድ እኛም ደግሞ በተሻለ ስራ እንመጣ ዘንድ በእግዚአብሔር ስም እንጠይቃችኋለን። እንግዲህ ዛሬ ሚያዝያ 15 ነው። በዚህ ዕለት ስንክሳር ላይ ያሉትን ታሪኮች የምንነጋገር ይሆናል ማለት ነው። እንግዲህ በልዑል እግዚአብሔር ስም ቃሉን ማነብላችሁ ይሆናል። እንግዲህ የመጀመሪያው በዛሬው በስንክሳሩ የሚታሰበው ኒቆላዎስ ዘሀገረ ሜራ የሚባል ቅዱስ ኤጲስቆጶስ ስለሆነ ሰው ነው። አንደኛው ማለት ነው። እሱን በመጀመሪያ አነብላችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 15 በዚች ቀን የሀገረ ሜራ ኤጲስቆጶስ በሆነ በኒቆላዎስ ስም ለያዕቆባውያን ወገን በግብፅ አገር ያለች ቤተ ክርስቲያን የከበረችበት መታሰቢያ ሆነ። ይህም ኒቆላዎስ ስለ ከሃዲው አርዮስ በኒቅያ ከተማ ከተሰበሰቡ ከ318 ሃይማኖታቸው ከቀናች ኤጲስቆጶሶች አንዱ ነው። ይችም በእስክንድርያ ምስራቅ ያለች ቤተ ክርስቲያን በአባ ሲኖዳ ገድል የታወቀች ናት። ይህም ቅዱስ በተጋድሎ እጅግ ከፍ አለ። በዲዮቅልጥያኖስ መኳንንት ፊት እምነቱን በመግለጽ በመታመን በብዙ መከራ ስቃይና ደረሰበት። ከ318 የከበሩ ሊቃውንት ጋርም በአንድነት ለመሰብሰብ እስኪደርስ እግዚአብሔር ጠብቆ አተረፈው። የዚህም አባት ታምሮች የበዙና በአራቱ ማዕዘን የተገለጡ ናቸው። በሰላምና በፍቅርም አረፈ። በረከቱ በእኛ ላይ ለዘላለሙ ሲጠብቀን ይኑር ይላል። ሁለተኛው በዚች ሚያዝያ 15 ቀን የሚታሰበው አባት ቅዱስ አባት ማን ነው? አባ አጋቦስ ይባላል። ሐዋርያ ቅዱስ አባ አጋቦስ በዚች ዕለት የሚታሰብ ነው ማለት ነው። በዚችም ዕለት ከ72 አርድእት አንዱ ሐዋርያ ቅዱስ አባ አጋቦስ መታሰቢያ ነው። እንግዲህ ቅዱስ አባ አጋቦስ ከ72ቱ አርድእት ውስጥ አንደኛው ነው ማለት ነው። 72 አርድእት የምንላቸው እንግዲህ ከሐዋርያት ቀጥለው ወንዶቹ ከሐዋርያት ስር የነበሩት ከሐዋርያት ኋላ የተነሱት ወይም ደግሞ ክርስቶስ ዙሪያ ላይ ከተሰበሰቡት አንደኞቹ ሐዋርያት ናቸው። ከዛ ደግሞ 72ቱ አርድእትና 36ቱ ቅዱሳን አንስት ናቸው ማለት ነው። ከነዚህ ውስጥ አንደኛው አባ አጋቦስ ይባላል ማለት ነው። እነሆ ገድሉ ስንናገር ምን ይላል? በዚች ዕለት ከ72 አርድእት አንዱ ቅዱስ አባ አጋቦስ መታሰቢያ ነው። እርሱም በሐዋርያት ሥራ መጽሐፍ ይታወሳል። በሐዋርያው በቅዱስ ጳውሎስ ትንቢትም እንደተናገረ ሁለተኛ በቀላውዲዮስ ቄሳር ዘመን ታላቅ ረሃብ እንደሚመጣ ተናግሮ ትንቢቱ ተፈጽሞ ረሃብ ቸነፈር መጥቶ ብዙ ሕዝቦችን አጠፋቸው። እነሆ ከገድሉ የቀረው መቼ የሚነገር ይሆናል ማለት ነው። የካቲት 4 ቀን ተጽፏል ማለት ነው። ስለዚህ በጸሎቱ የምትገኝ በረከቱ ከኛ ጋራ ለዘላለሙ ስትጠብቀን ትኑር። እሺ፣ ሌላው በዚች ቀን የሚታሰበው መጥምቁ ቅዱስ ዮሐንስ ነው። በዚች ዕለት የመጥምቁ የቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋራ በአየር ውስጥ እየዞረች 15 ዓመት ካስተማረች በኋላ ተለይታ የወጣችበት ሆነ። በረከቱ ከኛ ጋራ ለዘላለሙ ትኑር አሜን። ሌላው በዚች ቀን የምትታሰበው
ቅድስት እለእስክንድርያ ሰማዕት ነች። ቅድስት እለእስክንድርያ ሰማዕት በዚች ቀን የምትታሰብ ሆና አግኝተናታል። በዚች ዕለት የካዲው ዱዲያኖስ ንጉሥ ሚስት የከበረች እለእስክንድርያ በሰማዕትነት ያረፈችበት ነው። እንግዲህ የዱዲያኖስ ሚስት የነበረች ነች እለእስክንድርያ። እሷም ክርስቶስን አምና በዚች ዕለት በሰማዕትነት አርፋለች ማለት ነው። ይኸውም ለጠላቶቹ እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ ዝንጉ ዱዲያኖስ እውነት መስሎ ራሱን ሊስም ተነሳ። ቅዱስ ግን ለአማልክት በመሰዋት አስቀድሞ አይሆንም ብሎ እንዳይስማሙ ከለከለ። ከዚህ በኋላም ዱዲያኖስ ለአማልክት እንዳይሰዉ ከለከለ። ከዚህ በኋላም ዱዲያኖስ ወደ ቤተ መንግስቱ አዳራሽ ቅዱስ ጊዮርጊስን አስገባ። ከዚያም በንግሥት እለእስክንድርያ ፊት የዳዊትን መዝሙር በማንበብ ጸለየ። ማን የጸለየው? ቅዱስ ጊዮርጊስ ነው። በሰማችውም ጊዜ ይተረጉምላት ዘንድ ለመነችው። ያን ጊዜም ተረጎመላት። የክብር ባለቤት የጌታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። ትምህርቱም በልቧ አድሮ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች ይላል። እንግዲህ ያመነችው ማነች? የዱዲያኖስ ባለቤቱ ወይም ደግሞ ሚስቱ ቅዱስ ጊዮርጊስ መዝሙረ ዳዊትን ሲያነብ ሲጸልይ በሰማይ ሰዓት እስቲ ተርጉምልኝ አለችው። ተረጎመላት። እንግዲህ የንጉሱ ሚስት እለእስክንድርያ ምን ሆነች ማለት ነው? በክርስቶስ በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነች ይላል። ከዚህ በኋላም ሲነጋ ለአማልክት ወደሚሰዋ ቅዱስ ጊዮርጊስን ወሰዱት። ለአማልክት ወደሚሰዋበት ቅዱስ ጊዮርጊስን ወሰዱት ይላል። እርሱም የረከሱ አማልክትን ትውጣቸው ዘንድ ምድርን አዘዛት፣ ምድሯን ዋጠቻቸው ይላል። እንግዲህ ሰማዕቱ ቅዱስ ጊዮርጊስ ምን አደረገ? እነዚህ የረከሱ አማልክትን ትውጣቸው ዘንድ ማንን አዘዘ ነው የሚለው? ምድርን አዘዛት ይላል። ምድርም ደግሞ አላሳፈረችውም፣ ዋጠቻቸው። ንጉሥ ዱዲያኖስም አፈረ። እያዘነና እየተከዘ ወደ ሚስቱ ወደ እለእስክንድርያ ዘንድ ገባ። እርሷም ክርስቲያኖች አትጣላቸው፣ አምላካቸው ጽኑና ኃያል ነው አላልኩም አለችው። ይህንም ሰምቶ በእርሷ ላይ ተቆጣ። ያሰቃዩአትም ዘንድ ጡቶቿንም ሰንጥቀው ይሰቅሏት ዘንድ አዘዘ። የሰማዕታት አክሊል በመንግሥተ ሰማያት ተቀበለች። እግዚአብሔር በጸሎቷ ይማረን ለዘላለሙ አሜን። ስለዚህ በዚህ ቀን እለእስክንድርያ የንጉሱ ሚስት ለጣዖት አላመልክም፣ ለጣዖት አልሰግድም፣ ለጣዖት መስዋዕትን አላቀርብም፣ ክርስቲያኖችን አትግደል ብላ ለባሏ ስለነገረችው ብቻ ጡቷን ሰንጥቆ ተሰቅላ እንድትሞት ያደረገበት ዕለት ነው ማለት ነው። እንግዲህ እግዚአብሔር አምላካችን ከጸሎቷና ከቡራቷ እግዚአብሔር አምላካችን ያሳተፈን ዘንድ የእሱ መልካም ፈቃድ ይሁንልን ማለት ነው። እንግዲህ የዕለቱ ስንክሳር ይህንን ይመስላል። ወዳጆቼ ሁላችሁም ክርስቲያኖች በሙሉ እንግዲህ በዚህ እንደምትባረኩ ተስፋ አደርጋለሁ። ሁላችሁም ግን በተሻለ እኛ የምንሰራ ዘንድ ሰብስክራይብ እና ላይክ ታደርጉ ዘንድ በኃያሉ በእግዚአብሔር ስም እንለምናችኋለን። እንግዲህ ለነገው እግዚአብሔር አምላካችን ያድርሰን። አሜን።